በዓለም ላይ ካሉ ውድ መኪኖች ውስጥ የትኛው ይበልጥ ሀብታም ያስመስላል? ሮልስ ሮይስ ወይስ ቤንትሊ? ሁለቱ መኪኖች ለባለቤቶቻቸው የሚሰጡት ስሜት ሰማይና ምድር ይለያያል። ሮልስ ሮይስ ማለት ያለምንም ጥረት የሚገኝ የቅንጦት መገለጫ ነው። በእጅ የተሰፉ ቆዳዎች፣ ውድ እንጨቶችና ያዝነኛው የከዋክብት ጣሪያ መኪናውን ወደ ተንቀሳቃሽ ሳሎን ይለውጡታል። በመንገድ ላይ ሲጓዝ እንደሚንሳፈፍ ደመና ሲሆን፣ የውስጥ ክፍሉ ደግሞ ፍጹም ጸጥታ የሰፈነበት ነው። ሮልስ ሮይስ እንደ ፋንቶም እና ጎስት ያሉ ሞዴሎቹን የሠራው ኋላ ተዘርግተው እንዲዝናኑበት እንጂ ለውድድር አይደለም። የኋላ በሮቹ ወደ ኋላ መከፈታቸውና የሻምፓኝ ማቀዝቀዣ መኖሩ መኪናው እርስዎ ከመድረሳችሁ በፊት ማንነታችሁን የሚናገር ትልቅ የክብር መገለጫ መሆኑን ያሳያል። ቤንትሊ ግን የቅንጦትን ውበት ከጉልበት ጋር ያጣምራል። አዎ፣ ውስጡ በጣም ውብና ውድ ነው፣ ነገር ግን መኪናው የሚነቃው እርስዎ መሪው ላይ ሲቀመጡ ነው። እንደ ኮንቲኔንታል ጂቲ ያሉ ሞዴሎች በባለ V8 ወይም W12 ሞተራቸው እጅግ ፈጣንና ንቁ ናቸው። ቤንትሊ የሚፈልገው እርስዎ መኪናውን እየነዱ በምቾቱም በጉልበቱም እንዲደሰቱ ነው። ባጭሩ ሮልስ ሮይስ ለሰላም፣ ለጸጥታና ለግርማ ሞገስ ሲሆን፣ ቤንትሊ ደግሞ ለምቾትና ለአነዳድ ብቃት የተሠራ ነው። እናንተ ብትሆኑ የትኛውን ትመርጣላችሁ? በሾፌር መታጀብ ወይስ ራሳችሁ መንዳት? ምርጫችሁን በኮሜንት አጋሩኝ። ለተጨማሪ የቅንጦት መኪና መረጃዎች ፎሎ ማድረጋችሁን እንዳትረሱ።